በደንብ አዳምጡኝ። 3 ሰው ከህይወታችሁ አታርቁ። አንደኛ እጅግ የሚመክሯችሁን የሚያስቡላችሁን ሰዎችና ሁሌ የሚጨቃጨቋችሁን በምክር ማለት ነው እንደው ምን ይሻላል ተስማ የሚሏችሁ ሰዎች አታርቋቸው። ሁለተኛ እንደ የዋህ እንደ ሞኝና እንደ ጅል ሆነው ስታዟቸው እሺ ብለው የሚታዘዙ እናንተ አዋቂ እነሱ ደግሞ አላዋቂ ሆነው አብረዋችሁ ያሉ የማይቀየሟችሁ የማያኮርፏችሁ ሁልጊዜ ተመሳሳይ ፊት የሚያሳዩአችሁ በብር እናንተ እነሱ በጭንቅላት የሚበልጧችሁ ወይም በትህትና በየዋህነት ከእናንተ ጋር አብረው የሚኖሩ ግን አንድ ቀን ስታጧቸው እነዚህ ሰዎች ህይወታችሁ ምስቅልቅል የሚሉባችሁ ሰዎች አሉ። እነዚህ ሰዎች እንዳታርቁ። 2 በሉ። 3ኛ ደግሞ በህይወታችሁ ማራቅ የሌለባችሁ ሰዎች ማለት ነው እናንተ ውስጥ ዋጋ ሰጣችኋቸው እነሱ ለእናንተ ምንም ቦታ የላቸውም ብላችሁ የምታስቧቸውን ሰዎች እናንተ የምትወዷቸው ከዛ እነሱ ደግሞ ለእናንተ ምንም ቦታ የላቸውም አይደል? ንቀዋችሁ እናንተን ሲያንቋሽሿችሁ እነዛ ሰዎች አትበቀሉ፣ ምንም አታርጓቸው፣ አትራቋቸው። እነሱ አጠገብ ሁኑ። በአፍቃሪነታችሁ ለነሱ በሰጣችሁት ቦታ በመበደላችሁ ልክ እግዚአብሔር እናንተን ሲከሳችሁ እነዛ ሰዎች እንዲመለከቱ ማለት ነው። የሰማችሁ ነው አይደል? ጠላትን አታርቁት። አታርቁት ሲባል አቅርባችሁ ወዳጅ አድርጉት ማለት አይደለም። የእናንተን ፍሬ በረከት እንዲያይ ፍቀዱለት ነው። እናንተ ሁልጊዜ መልካምና ቅን ሆናችሁ ጥሩ ሰው ሆናችሁ ያ ሰው በተናገረው ንግግር ልክ ራሱ ሲቀጣ እናንተ ደግሞ እግዚአብሔር ሲባርካችሁ እያዩ እንዲጸጸቱ አድርጓቸው። እድሉን አታሳጧቸው። ካይናቸው ጥፍት ስትሉ የታባቱ ድራሽ ነው አጠፋሁት ነው የሚሉት። ግን እግዚአብሔር በእናንተ ህይወት ውስጥ የሚሰራውን ነገር እንዲያዩና እንዲጸጸቱ ህይወታችሁ መለወጡን ትዳራችሁ ነገራችሁ ሁሉ ነገራችሁ ተለውጦ ምቀኛ የሆኑባችሁ ሰዎች በሙሉ እናንተን ሲያዩ እንዲማሩና ንስሐ እንዲገቡ ምክንያት ሆኗቸው። አታርቋቸው። እንደዚህ አይነት ሰዎች ግን በጥንቃቄ ነው ያለበት። ምንድነው የሚባለው? በአጭር ርቀት በጥንቃቄ በቅርብ ርቀት የሚባለው እንደዛ። ይሄንን በዚህ ያዙልኝና ጉርብትና ውስጥ ያሉ ይሄ ቡና ጠጡ፣ እንብላ፣ እንጠጣ፣ እንጫወት፣ ገንፎ እንብላ በአራስ ጊዜ በምናምን ሴቶች ይሰባሰባሉ አይደል? ግን በጣም ከባድ የሆነ የዛር መፈላለግና የመተት መፈላለግ የመስተፋቅር መፈላለግ አለ። የምቀኝነት የክፋት መፈላለግ አለ በሴቶቹ በኩል። ያ ደግሞ ለባል ይተርፋል፣ ለወንዶች ይተርፋል፣ ለልጆች ይተርፋል። እና እባካችሁን እህቶቻችን፣ እናቶቻችን ይሄን ትምህርት የምታዳምጡ እስቲ ምን ያህል ጥፋት እንደጠፋ ማን ቤት እንዴት ብላችሁ እንደሄዳችሁ እናንተም ደግሞ ማን እናንተ ቤት እንደመጣ በምን መልኩ እንደተጣላችሁ በምን መልኩ እንደታረቃችሁ እንዴት ብላችሁ እንደኖራችሁ የልጅህን ለልጄ ባይኖር እንኳን የእርቅም የጉርብትናም የሰርግም የምንም ነገር ባይኖርም እንኳን እንዲሁ ዝም ብላችሁ በርበሬ ስታስፈጩ ሲቀማሹ ብላችሁ ትሰጣላችሁ። ሽሮ ስታስፈጩ ደግሞ ያስታስፈጭ ደግሞ ታመጣለች። እንደዚህ ዱቄት እህል ጤፍ ምናምን ስታስፈጩ ሲቀማሹ እየተባለ ይሰጣል አይደል? በዚህ መካከል ምን አርጋችኋል? በዚህ መካከል ምን ተደርጎባችኋል? እንጀራ ሲጋገር ሲሸታቸው ዳቦ ሲሸታቸው የሚመጡ ጎረቤቶች አሉ። ሰየ ጥሩ ነው፣ ዳቦአችሁ ስለሚጣፍጥ ሊሆን ይችላል። ወይም ደግሞ እናንተም ሄዳችሁ ሊሆን ይችላል፣ የነዛ ሰዎች ዳቦ ጣፍጦ ሊሆን ይችላል። በዚህ መካከል ግን ምን አርጋችኋል? በጣም ከባድ ነው። በጣም ከባድ የሆኑ ላይፎች ኖረናል። ይሄ እንደ ምሳሌ የማነሳው ነው። በጣም ቀላሉ ነገር ነው። በየቤታችሁ የበር እንትኑ ላይ ይሄ ከበላዩ ላይ ማለት ከበሩ ዶሙ ላይ የበግ ጭንቅላት ወይ የፍየል ጭንቅላት ወይ ደግሞ ቆዳ ግድግዳ ላይ በውጭ በኩል የለጠፋችሁ ሰዎች ለምንድን ነው? ገልማ ያላችሁ ገልማ ባይኖራችሁም እንኳን ለመንፈሱ ተብሎ የታረደን በግ ወይም የታረደችን ፍየል ተከተበላሽ በኋላ ቆዳዋን ምንድን ነው ያደረጋችሁት? ምንድን ነው የሆነው? እዚህ ልጆች ተወያዩበት ከእናትና ከአባታችሁ ጋር። ይሄ ነገር ምንድን ነው? የተቀመጥንበት ለዘመናት እንደ ቁርበት ሆነ የተቀመጥንበት ምንድን ነው? ጠይቁ። ጎረቤት በግ ያመጣል በአራስነት፣ ከዛ በጉ ይታረዳል። ቆዳ ደግሞ አይጣልም በድሮ ጊዜ ማለት ነው። አሁን ደግሞ በአራስነት ቅቤ ይመጣል። እስቲ ልቀባሽ ይሉን ልቅልቅ ያደርጓታል። በዛው ልክክ ብሎ ይገባል። ባህል ነው እኮ ጥሩ ነው እኮ ደስ ይላል ቅቤ መቀባት። እናት ጎረቤት ሆና መጣ ትቀባለች።
ግን ምን እናርገው ደግሞ እንደዚህ አይነት ኮተት በጣም እልፍ የሆኑ ብዙ ነገሮች ሰማን። ጸበል ቦታ ላይ እንሰማለን፣ በየቦታው እናዳምጣለን። ብዙ ነገር አለ። ምንድነው የሚሻለው ታዲያ? ባህላችን ከሃይማኖቱ እንዴት እንለየው? ሃይማኖቱን ከባዕድ አምልኮ ጋር የተቀላቀለ አካሄድ ያለው እስኪመስል ድረስ ተዋህዶ እምነታችንን ሊያቆሸሽ ሊያጎድፍ የመጣ እስኪመስል ድረስ እንዴት አድርገን እንደምንላቀቅ ራሱ ግራ ገብቶናል። እኔ አሁን ስናገር ባህሉን እያነሳ እንትን ጥሩ ጉርብትናውን እያነሳ ለምን እንደዚህ ትላላችሁ? ግድ የለም ወንድሜ፣ ስራ ያጣኸው፣ ሰላም ያጣኸው፣ በትዳር ላይ በልጆችህ ላይ ጤንነት ያጣኸው፣ በማንኛውም አይነት መንገድ ጎሎኛል ብለህ የምታስበው ነገር ከምን እንደመጣ እንድታስተውለው ነው ይሄን የምነግርህ። ወይም ደግሞ እህቴ ወይም እማዬ ይሄን የምነግርዎት እርሶም አጥፍተው ከሆነ ተደርጎቦትም ከሆነ እንድትነቁ ነው እና ብዙ ነገሮች እሰማለሁ። በግ ለስልጣን ብለው በግ ያመጣሉ፣ በግ ይታረዳል። ከዛ እንግዲህ መስሪያ ቤት ቦታ ላይ የሚታወቁ አንድ ስልጣን ከፍታ ፈልጎ ስራ አስኪያጅ ቦታ ይመጣና በግ ያርዳል፣ ብሉ ጠጡ ይላል ምናምን። ከዛ በማግስቱ በወሩ በሆነ ቦነ ላይ ማዕረግ ያገኛል። ቤት ድረስ በግ መጥቶ ማለት ነው። ያ በግ ግን ከምን አንጻር ነው የመጣው? ለምን መጣ? እንዴት መጣ? ምን ተሸክሞ መጣ? እሺ በለኝ ወይም ደግሞ ስልጣን ስጠኝ ተብሎ በጉ ብቻ ይመስላችኋል እሺ ያስባለው? በግ መብላት ለሀብታም ብርቅ ነው እንዴ? ለአንድ ስራ አስኪያጅ ወይም ለአንድ መስሪያ ቤት አስተዳዳሪ አንድ የሆነ ምክትል ስራ አስኪያጁ ወይም የሆነ ከታች ያለ ሰው መጥቶ በግ ለዓመት በዓል ገዝቶ አምጥቶ ስለሰጠው በጉ ብቻ እንዴት ስልጣን ሊያሰጠው ይችላል ብላችሁ ታስባላችሁ? እና ብዙ ነገሮችን ማሰብ ይቻላል። አንስተን አንጠግበውም ወይ ፈተና ብለን እናልፈዋለን እንጂ። ስለነበረን ሰዓት ሁሉ ያመለካችን ስም የተመሰገነ ይሁን።